በመጽሐፍ ቅዱስ አንድ ጌታ ነው ያለን ተብሎ የተነገረለታል ከኢየሱስ ውጪ። ኦኬ አንድ ጌታ ነው። ለእኛስ ሁሉ በእርሱ በኩል ነው፣ እኛም በእርሱ በኩል ነው። ግን አንድ ጌታ ኢየሱስ ክርስቶስ አለ። አንድ ጌታ ኢየሱስ ክርስቶስ አለን የሚለው አንድ ጌታ አለን ተብሎ የተነገረ መጽሐፍ ቅዱስ ነው። ከማን በስተቀር? ከኢየሱስ በስተቀር። ብዙ ጌቶች የተባሉ አሉ። አዎ ይኸው ይላል ዝክፍለ ብዙ አማልክትም የተባሉ አሉ። አዎ ግን ለእኛ አንድ አምላክ አብ አለን፣ አንድ ጌታ ኢየሱስ። ከአንዱ ጌታ ኢየሱስ ውጪ ማንም የለም። አንድ አምላክ አብ አለን ሲል ኢየሱስስ አምላክ አይደለም ማለት ነው? አንድ አምላክ አብ አለን። ኦኬ ኢየሱስ አምላክ አይደለም ማለት ነው? እንደዛ ማለት አይደለም። አንድ አምላክ አብ አለን ሲል ከማን ነው እየለየ ያለው? ከኢየሱስ ወይስ ብዙ አማልክት የተባሉ አሉ ካላቸው ከሐሰተኛ አማልክት ከየትኛው ነው እየለየ ያለው? ከሐሰተኛ አማልክት። ምክንያቱም ከላይ ነው ብሎ ስለመጣ መቼም ብዙ አማልክት የተባሉ ቢኖሩ ብሎ አይደል የተናገረው? ከነዛ አማልክት ሲለየው ለእኛስ አንድ አምላክ አብ አለን ይላል። ብዙ ጌቶች የተባሉም አሉ ይልና ደግሞ